በነገራችን ላይ አንድ ነገር ልንገር ይኸው አጋንንት የሚፈራው እንደ እግዚአብሔር ቃል ያለ ማንንም የለም እግዚአብሔርን ይፈራል የእግዚአብሔርን ቃል ይፈራል እግዚአብሔርን አጋንንት ይፈራዋል ሉሲፈር እግዚአብሔርን ይፈራዋል እግዚአብሔርን ይፈራል የእግዚአብሔርን ቃል ይፈራዋል የእግዚአብሔርን ቃል የተሸከሙትን ደግሞ የእግዚአብሔርን አገልጋዮች የእግዚአብሔርን ልጆች ይፈራቸዋል ምክንያቱም በእነሱ ላይ አንዳች ነገር ሊያደርግ እድል ፈንታ አልተሰጠውም ለዚህ መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ላይ ያለው ቃል ምስክር ነው አንዳች ነገር እንዳታደርግበት አንዳች እንዳትጎዳው አንዳች እንዲህ እንዳታደርገው ብሎ ማስጠንቀቂያ ሰጥቶት ነው የላከው በነገራችን ላይ ከእግዚአብሔር ቃል ውጪ የሚበልጥ ወይም ከእግዚአብሔር ቃል የሚበልጥ ምንም ነገር በምድር ላይ እንደሌለ እኛ ምስክሮች ነን ያው ስለዚህ ይሄ አጋንንት የሚፈራውን ፍጥረት ሁሉ የሚሰግድለትን የሰማይና የምድርን የሆነውን ጌታ እነን እንነግራችኋለን ሌላ ምን ነግራችሁ ነገር የለም ስለ ራሳችን ምናወራው ነገር የለም ስለ ጽድቃችን ብናወራው የመርገም ጨርቅ ነው ስለ ኑሯችን ብናወራው ማንንም የሚወደን አልነበረም የደም ግባት ያልነበረን ሰዎች ነበርን ቡላዎች ነበር ነገር ግን የእግዚአብሔር ምህረት በስቶልን በዚያ ቆመናል ጌታ ለዘላለም ይባረክ ምህረቱን ቸርነቱን በጎነቱን መልካምነቱን በእኛ ላይ ያደረገልን እግዚአብሔር ለዘላለም ከፍ ይበል